ፈታው ውሃ ወደ ክፍልሽ ግቢ ናታን ምን ብዬሽ ነበር እቺ ልጅ ይዛ ትውጣ አላልኩም አባዬ አልሰማም እኮ ብላኝ ነው ቶሎ በል አባዬን ልቀቀው አባዬን ፍታው ቶሎ በል ውሃ አባትሽ ቢታሰርም ችግር የለውም ኧረ እባክህ እጁን አሟል እሺ ቶሎ በል ፍታው ውሃ ችግር የለውም ይሄ ቀላል ነገር ነው አልኩሽ አባዬን ፍታው ቶሎ በል አለዚያ ግን ፈናቅተዋለሁ እሺ ውሃ ችግር የለውም ይሄ ቀላል ነገር ነው ለቀቅ እሱ እኮ ፖሊስ ነው ፖሊስ አይመታም ረፊ እና አባዬን ፍታው አባዬን ፍታው ቶሎ በል እሺ በቃ እፈታልሻለሁ ይኸው ዶማ ይምጣና ይቆፈር በቤተሰቦች ፊት ይሄን ነገር ማድረግ አልችልም ባሁን ያንተ አካሎች ካሉ መጥቶ መቆፈር ይችላል የቱ ጋር ነው ቦታው ያው እዛ ጋር እንዴ አባዬ የጤፉ ቦታ እኮ ነው ሊቆፈር ነው ከተቆፈረ እኮ የኔም ጥፍር እኮ እዛ ውስጥ አለ ይወጣል አይደል አባ በቃችሁ አባዬን ተውት ማለት አባዬ ምንም ያደረገው ነገር የለም አባዬ ሰው አልገደለም ምንም ያደረገው ነገር የለም የእውነቴን ነው አባዬ ምንም አላደረገም ሰው አልገደለም አባዬ እና ማን የገደለው